የሕማማት ማክሰኞ የጥያቄው ቀን። ማክሰኞ በሰሙነ ሕማማት ጌታ ለጥያቄዎች የሰጠው መልስ። ሰላም ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ ትላንት ስለ ሕማማት ሰኞ መርገመ በለስ አይተናል። ዛሬ ደግሞ የጥያቄ ቀን ተብሎ የሚታሰበውን የሕማማት ማክሰኞ እንመለከታለን። አይሁድ ጌታን ለማጥመድ በብዙ ጥያቄዎች የወጠሩበት፣ እርሱ ግን በጥበብ የመለሰበት ድንቅ ቀን ነው። ማክሰኞ ጌታ ወደ ቤተ መቅደስ ሲመለስ የካህናት አለቆችና ሽማግሌዎች ቀርበው እነዚህን በምን ስልጣን ታደርጋለህ? ይህንን ስልጣን ማን ሰጠ? በማለት ጠየቁት። ጌታ ግን ጥያቄያቸውን በጥያቄ መለሰላቸው። ስለ ዮሐንስ ጥምቀት ጠየቃቸው። እነርሱ ግን አናውቀውም አሉ። የቄሳር ግብር። በዚያም አላበቁም። ለቄሳር ግብር መክፈል ይገባል ወይስ አይገባም ብለው ሌላ ወጥመድ ዘረጉ። ጌታም የዲናርን ምስር አሳይቶ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ በሚል ጥልቅ መልስ አሳፈራቸው። ይህ ቀን የጥያቄ ቀን ብቻ ሳይሆን ጌታ ስለ ዓለም መጨረሻና ስለ ዳግም ምጽአቱ በሰፊው ያስተማረበት ቀን ነው። ማክሰኞ በሕይወታችን ውስጥ ለሚነሱ ግራ የሚያጋቡ ጥያቄዎች ሁሉ መልሱ የእግዚአብሔር ቃል መሆኑን ያስተምረናል። ውድና የተከበራችሁ የዩቲዩባችን ተከታታዮች፣ ቀጣዩን ክፍል በነገው ዕለት ይዘን ተመልሰን እስከምንመጣ ቻናሉን ላይክ እና ሼር፣ ሰብስክራይብ በማድረግ አብረውን ከኛ ጋር ይሁኑ። እናመሰግናለን።